አይሴጉል ፖይራዝን ደብድባ አገተችው። ሳደርቲን የተወለደው ልጁ እንዳልሆነ አወቀ። ሽጉጥም ደቀነባት። ፖይራዝ የልጁን ደም ተበቀለ። ፖይራዝና ቤጎም ተመልሰው አብረው ሆኑ። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ፖይራዝ ጨርቁን ጥሎ አብዷል። አንድ ልጁ በተባራሪ ጥይት ተመቷል። ያዘጋጁት የልደት ፕሮግራም በሐዘን ተለውጧል። ሲናንን በፍጥነት ወደ ሆስፒታል ወደ ድንገተኛ ክፍል እየገፉ ያስገቡታል። ፖይራዝ ለያዝ ለገናዥ ያስቸግራል። እናቱ ራሷን መቆጣጠር አቅቷት ግሉኮስ ተሰክቶላታል። አይሴጉል ታለቅሳለች። ቦታው በሐዘን ተውጧል። ሁሉም ተክዘዋል። አይሴጉል ፖይራዝ ጋር ቀስ ብላ ትመጣለች። ፖይራዝ ደህና ይሆናል እሺ? በእኔ ችግር ልጅን አደጋ ውስጥ ከተትኩት። ልከላከልለት አልቻልኩም። በእኔ ችግር አደጋ ውስጥ ከተትኩት። ዶክተር ልጄ ደህና ነው? ጥይቱ ከዋናው የደም ስር አካባቢ ነው ያረፈው። አሁን ጥይቱን ብናወጣው ደሙን ማስቆም አንችልም። ለዚህ ትንሽ መታገስ አለብን። ፖይራዝ ልጁን ለማየት ሊገባ ሲል አይሴጉል እሱ እዛው እንዲሆንና እሷ ገብታ ያለውን ነገር ተመልሳ መታ ለማሳወቅ ወደ ውስጥ ትገባለች። ፖይራዝ እጅግ በጣም አዝኖ ነበረ። ሳደርቲን እጅግ በጣም በንዴት ወደ ሆስፒታል ይገባል። ያ ሆስፒታል ሚስቱ የወለደችበት ሆስፒታል ነበረ። ዶክተሩ የታለ ዶክተሩ? እባክህ ተረጋጋ። አሁን የመረጋጋበት ሰዓት የለኝም። ዶክተሩ የታለ እያልኩሽ እኮ ነው ብሎ ሽጉጥ ሲያወጣ ልጅቷ ትደነግጣለች። እሺ። ሳደርቲን ቀጥ ብሎ ይገባል። ዶክተሩን ያንቀዋል። አንተ ደደብ የኔን ያልሆነ ልጅ እንዳቀፍ አደረከኝ አይደል? አንተ ደደብ! ተረጋጋ እባክህ ተረጋጋ። እባክህን እኔ የማውቀው ነገር የለም። ተረጋጋ አትበለኝ። ስማኝ፣ ተረጋጋ አትበለኝ። አሁን እውነቱን ንገረኝ። እሺ። አሁን ይኸውልህ እማዝህን ነገር ታደርጋለህ። እባክህ እንዳትተኩስብኝ እባክህን። ምን እያልከኝ ነው? ንገረኝ፣ ምን እያልከኝ ነው? ይኸውልህ የሆነ የተጠራጠርኩት ነገር አለ። አንተ መውለድ የምትችል አይመስለኝም፣ ግን የሆነ ነገር ማድረግ አለብህ። ናሙና ከልጁ ላይ ይዘህልኝ ትመጣለህ። ሳደርቲን እጅግ በጣም በንዴት ናሙና ይዞ ለመምጣት ተመልሶ ቀጥ ብሎ ወደ ቤት ይሄዳል። ጉዱን ያላወቀው ባህሪ ባባ አያት እንደሆነ አምኖ ልጁን ያጫውታል። ፖይራዝ ልጁ ላይ የተኮሱትን ሰዎች ፎቶ ፖሊሶች ያሳዩታል። ፖይራዝ እጅግ በጣም ይቀየራል። ያንንም ፎቶ ተቀብሎ ቤት አስቀምጡታል። በዚህም አጋጣሚ አንዲት አደገኛ ኃይለኛ ሴት ነበረች። የቦክስ መምቻ እየመታች ይህን ፖይራዝ ላይ የሆነ ያለውን ዜና በትኩረት እያዳመጠች ነው። ሆስፒታል ሲናን በቀዶ ሕክምና የተተኮሰበትን ጥይት ያወጡለታል። ልጅ ሲናል በሐሳቡ ከንፎ ቀዶ ጥገና በተከናወነበት ሰዓት ሌላ ዓለም ላይ ሄዶ የተለያዩ ነገሮችን እያየ እየተዝናና ነበረ። ቀዶ ጥገናውም በተሳካ ሁኔታ ይጠናቀቃል፣ ይከናወናል። ጥይቱን በሰላም ያወጡለታል። ውጭ ላይ ፖይራዝ ተጨንቀው ዶክተሩ ይወጣል። ልጅ ሲናን በተሳካ ሁኔታ ቀዶ ጥገናውን አጠናቋል። ቦታው ላይ ደስታ ይነግሳል። ሳደርቲን ወደ ቤት ይገባል። ነገር ግን እንደተናደደ ፊቱ ላይ ላለማስመሰል እየጣረ ነበረ። ሚስቱ ሕፃኑን ጥላው ስትወጣ እሱም
ወደ ሕፃኑ ጋር ሄዶ ከአፉ ላይ ናሙና ይወስዳል። አመሻሽ ላይ ሲናን ከሄደበት የሞት ዓለም ተመልሶ ይነቃል። ሲነቃ እናትና አባቱ በግራና በቀኝ ሆነው እየተመለከቱት ነበረ። ልጄ ነቃ ነቃ፣ ልጄ ደህና ነህ? ደህና ነህ? ደህና ነኝ። የት ነው ያለሁት? ልጄ የትም የሆነ ትንሽ ነገር ገጥሞ እዚህ ዘነ መተን ነው። እሺ ደህና ትሆናለህ። እሺ እያሉ ልጁን ይንከባከቡታል። ጊዜው ይነጋል። ልጅ ሲናን ተሽሎት ቤት ገብቷል። የሲናን እናት ቤጎም ጸጉሯን እየቆረጠች ትጥለዋለች። እጅግ በጣም አዝና ክፍሏ በነበረችበት ሰዓት ፖይራዝ ወደ እሷ ጋር ይገባል። ሁኔታዋን ሲመለከት ግራ ይገባዋል። ቤጉም ደህና ነሽ? ምን ሆነሽ ነው? ለልጄ ትክክለኛ እናት መሆን አልቻልኩም። የኔ ጥፋት ነው። እሺ ሁሉም ነገር የኔ ነው፣ በእኔ ምክንያት ነው። ለእያንዳንዱ ደግሞ እንደዚህ ላደረጉት ሰዎች ዋጋቸውን ሰጣቸዋለሁ፣ አስከፍላቸዋለሁ። ሁለታችንም ለልጃችን መሆን አልቻልንም። ልጃችንን መጠበቅ አልቻልንም። አቃተን። ለአንድ ልጃችን መሆን አልቻልንም። እናትና አባት መሆን አልቻልንም እያለች ጠርሙሱን እየወረወረች ትሰብራለች። ድጋሜ ልትሰብር ስትል እጇን ይዛታል። በቃ ተረጋጊ፣ ቃል እገባልሻለሁ፣ ሁሉንም ነገር አስተካክለዋለሁ። እሺ እባክሽ ተረጋጊ፣ እባክሽ ብሎ እቅፍ ያደርጋታል። ሁለቱም ተቃቅፈው ያነባሉ። ንጋት ላይ ሳደርቲን ዶክተሩን ያገኘዋል። የናሙናውን ውጤት ለመቀበል እጅግ በጣም አስደንጋጭ ነበረ። ልጄ ብሎ ያቀፈው ልጁ አለመሆኑን ያረዳዋል። እጅግ በጣም ተናዶ ቀጥ ብሎ ወደ ቤት ሄዶ ያስጠራታል። ወደ እሱ ስትመጣ የሚገርም ነገር ያሳያታል። አበባ ያሳያታል። እሷም ደንግጣ የኔ ፍቅር ለኔ ነው? አዎ ላንቺ ነው። እሺ ውዴ በጣም ነው የሚያምረው፣ አመሰግናለሁ ብላ ዘላ ታቅፈዋለች። የኔ ፍቅር እጅግ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ምንም ችግር የለውም። አንድ የምናደርገው ጉዳይ አለ። እሺ ነይ ስልሽ ትመጫለሽ። የሆነ የምናደርገው ነገር አለ። እሺ የኔ ፍቅር እወድሃለሁ። ምንም ችግር የለውም። ባስፈለግኩ ሰዓት ሁሉ አብሬሃለሁ። እሺ ምንም እንዳይጨንቀ ብላ ዳግም ዘላ ታቅፈዋለች። አመሻሽ ላይ የፖይራዝ ቤት ውስጥ አንዲት ሴት ገብታ ልጁ ላይ አደጋ ያደረሱበትን ሰዎች ፎቶ ቀስ ብላ ተደብቃ ትወስዳቸዋለች። ፖይራዝ ሲገባ ታመልጠዋለች። ሽጉጥ ይዞ ይከተላታል። ታመልጠውና ወደ ነባባ ሰዎች መኪናው ውስጥ ዘላ ትገባለች። ንደው! ምን እያልሽኝ ነው እናት? እባክህ ንደው! ፖሊሶች እየተከታተሉኝ ነው፣ እያባረሩኝ ነው። እባክህ ንደው! እሺ እዴ አተ ትተኸኝ ሄድክ እኮ። ኧረ እባክህ ቁም። ኧረ ይሄ ሰውዬ ምን እየሆነ ነው? ፖይራዝ የልጁ ላይ ተኳሾቹን ካልያዘ እንቅልፍ አልወስድ ብሎታል። በመጨረሻም ግን ታግሎ ይይዛቸዋል። ልክ እንደገባ ሽጉጥ ይደቅኑበታል። እሱም ሽጉጥ አውጥቶ ቀጥታ መብራቱን አጥፍቶ ሰዎቹን አንድ በአንድ በጨለማ ውስጥ ለቅሞ ገድሎ በመጨረሻም ዋናው ሰውዬ ላይ ሲደርስ መብራቱን ያበረዋል። የፖይራዝ የሥራ አጋሮች ይመጣሉ። ሁኔታውን እየቃኙ ነበረ። ፖይራዝም ሰውየውን አንተ ደደብ፣ ማን ነው የላከህ? እባክህ አትግደለኝ፣ እባክህ። ማን ነው እያልኩ እኮ ነው። እባክህ ፖይራዝ፣ እባክህ እንዳትተኩስ እሺ፣ በሕግ ይጠይቃል ብለው አጋሮቹ ይዘውት ወደ ፖሊስ ጣቢያ ይጓዛሉ። ፖይራዝም የልጁን ደም ለመመለስ ቆርጦ ተነስቶ ነበረ። ሳደርቲን ሚስቱን ለመግደል ሽጉጥ አዘጋጅቷል። ፖይራዝ ያንን ሰው ከፖሊሶች ደብቆ ይዞት አንድ ሕንፃ ላይ ይመጣል። ትሰማኛለህ?
አንድ ሳታስቀር እውነቱን ትነግረኛለህ፣ ያለበለዚያ ጭንቅላትህን እፈረካክሰዋለሁ። ሰማኸኝ? አንድ ሳታስቀር ትነግረኛለህ ብሎ በጥፊ ይመታዋል። ወንድሜ እኔ ምንም የማውቀው ነገር የለም። በዚህ ሰዓት ስልኩ ይጠራል። አቤት አይሴጉል። ፖይራዝ እባክህ ሊገሉኝ ነው፣ እባክህ ቶሎ ድረስልኝ፣ እባክህ። አቺ በሩን ክፈቺ እያልኩሽ እኮ ነው፣ በሩን ክፈቺ። አይሴጉል ደህና ነሽ? ምን እየሆንሽ ነው? ቶሎና እባክህ ቶሎና። እሺ መጣሁ። ትሰማኛለህ? ከዚህ ንቅንቅ እንዳትል ብሎም ከግንብ ጋር አስሮት ቀጥታው ወደ አይሴጉል ጋር ይከንፋል። ወንድሜ እባክህ ትተኝ አትሂድ፣ እባክህ ፍታኝ ቢለውም ፖይራዝ ግን ሊሰማው አልቻለም። ወደ አይሴጉል ጋር በፍጥነት ይሄዳል። አንኳኩቶ ልክ ሲገባ ምንም ነገር የለም ነበረ። ግራ ይገባዋል። ምን ሆነሽ ነው? ቆይ ምን ተፈጥሮ ነው? ፖይራዝ ምን እያደረግክ ነው? ቆይ ነፍሰ ገዳይ ለመሆን እየታገልክ ነው? ንገረኝ። ሰምኛለሽ? ልጄ ላይ ያለ ርህራሄ የተኮሰበት ሰው ነው። ከዚህም በኋላ ዝም ብላቸው ልጄን ይገድሉብኛል። ለዛም ዋጋ ማግኘት አለባቸው። ሰምኛለሽ? ማን እንደላካቸው ማወቅ አለብኝ ብሎ ሊወጣ ሲል አይሴጉልም ያለ ርህራሄ ጀርባውን በሆነ ነገር ትመተዋለች። እሱም ይዘራል። አይሴጉል ስለመታችው እጅግ በጣም ተሳቃ ነበረ። ፖይራዝ ተዘሯል። ሰው ጠርታ እግርና እጁን ታሳስረዋለች። በዚህ ሰዓት ስልኳ ይጠራል። የደወለችው ሴማ ነበረች። ሄሎ ሴማ፣ አይሴጉል ይኸውልሽ፣ ዛሬ እኔና ሳፈር ቀለበት ልናስር ነው እና ፕሮግራሙ ደግሞ አንቺ ጋር ነው የሚሆነው። ምን ተዘጋጅሺ? እየመጣን ነው። ቶሎ በል አግዘኝና እዛ ቁም ሳጥን ውስጥ ነክተተው ና ብላ ወደ ቁም ሳጥን ውስጥ ወስዳ ታስቀምጠዋለች። እስካሁን ፖይራዝ አልነቃም ነበረ። ከደቂቃዎች በኋላም ይነቃል። አይሴጉል ምን እያደረግሽ ነው? ግን አደጋ መፍጠር ማቆም አለብህ። አሁን ቀሉን ተይና ፍቺኝ። በዚህ ሰዓት የበሯ ደውል ይጮኻል። ዝም በል እና አባዬ መጥተዋል። እሺ ዝም በል፣ አንድ ድምፅ እንዳታሰማ ትሰማኛለህ? ብላ ሄዳ በሩን ትከፍትላቸዋለች። ሁሉም ተሰብስበው ይገባሉ። ከገቡም በኋላ እያወሩ በዚህ ሰዓት ድምፅ ይሰማሉ። ምንድን ነው የምንሰማው? ያኛው ግቢ የሆነ ሰው አደጋ ደርሶበት እሱ እዛ እየጮኸ ነበረ። ቅድም ራሱ እየበጠበጠ ነበር ብታዩ። ፖይራዝ አሁንም መጮሁን አላቆምም ነበረ። ማንም ግን ሊሰማው አልቻለም። ቤት ውስጥ ያሉ ሰዎች ግን ተጠራጥረው ነበረ። መጮሁን ሲያበዛ መጣው፣ እሺ ቆይ መጣው ብላ ወደ ውስጥ ገባ ብላ ትከፍትለትና አንተ ዝም በል እና አባዬ እዚህ ናቸው። ይሁልሽ መተንፈስ ከበደኝ እኮ። ምን እያደረግሽ ነው? ቆይ ዝም በል፣ ምንም አታወራ፣ በቃ ዝም በል ብላ ድጋሚ አፉን አስራ ተመልሳ ትሄዳለች። ፕሮግራሙ ሴማና ሳፈር የሚጋቡበት ቀለበት የሚያስሩበት ፕሮግራም ነበረ። ሳፈርና ሴማ እጅግ በጣም ደስ ይላቸዋል። ቀለበት ያስራሉ። አብረውን በደስታ ይደንሳሉ። ይነጋል። ፖይራዝ እንደምንም የታሰረበትን ገመድ ይፈታል። አይሴጉልን ሲያያት ተኝታለች። ቀስ ብሎም ሳታየው ይወጣል። ድንገት አይሴጉል ትመለከተዋለች። ተከትለው ትወጣለች። ምን እያደረክ ነው? እባክህ ተመለስ። ይሁልሽ አንቺ ያልገባሽው ብዙ ነገር አለ ብሎ ጥሏት ወደ ሰውየው ጋር ይከንፋል። ሳደርቲን ሚስቱን ይዞ ወደ አንድ ቦታ ይሄዳል። ወደ አንድ የወንዝ ዳርቻ ይዟት ሄዶ እዚህ ምን ልታደርግ ነው ውዴ? ምን ልናደርግ ነው የመጣ ነው? ከአንቺ ጋር ጥሩ ጊዜ ለማሳለፍ ነው። እሺ እዚህ ያመጣሁሽ። ነይ አንድ ሰርፕራይዝ አለኝ፣ ወደዛ ጋር ልውሰድሽ። ፖይራዝ ያንን ሰው መጥቶ ውሃ ደፍቶበት
ይቀሰቅሰዋል። ተነስ አንተ ደደብ፣ ተነስ ተነስ። ጥዬ የሄድኩ መስሎ ነው አይደለ? ይኸው መጥቻለሁ። ፖይራዝ ያለ ርህራሄ ያንን ሰውዬ የፎቅ ጫፍ ላይ ወስዶ ያንጠለጥለዋል። ይኸውልህ ከዚህ ላይ ወረውርሃለሁ፣ እውነቱን ትናገራለህ። ወንድሜ እባክህ እባክህ እባክህ፣ እኔ ምንም አላውቅም፣ እባክህ ተወኝ። ሰማኛለህ? አሁን ማለቃቀሱ አይጠቅምም። ከዚህ ላይ ወድቀ መሞት ካልፈለክ እውነቱን አንድ በአንድ ትነግረኛለህ። ማን ነው የላከ? ፖሊሶች ቦታው ላይ ይደርሳሉ። ሳደርቲን ሚስቱን በጀልባ ይዟት መሃል ውሃ ላይ ይደርሳል። ይቆማሉ። ሳደርቲን በጣም ደስ ብሎኛል። እንደዚህ አይነት ጊዜ ካሳለፈን እጅግ በጣም ቆይተን ነበረ። በቃሽ አንቺ አጭበርባሪ! ምን አልከኝ? ሳደርቲን ዝም በይ። ጅል መስልሻለሁ እንዴ ስታይኝ? ጅል መስልሻለሁ ወይ? ሳደርቲን ምን እያልከኝ ነው? ሳደርቲን ምን እያደረክ ነው? ሳደርቲን ሽጉጥ አውጥቶ ይደቅንባታል። ሳደርቲን ምን እያደረክ ነው? ምን እያደረክ ነው? እኔ እኮ የልጅህ እናት ነኝ። የወለድሽው ልጅ አባትን መተዋወቅ እፈልጋለሁ። ፖይራዝ ያንን ሰው ከህንፃ ጫፍ ላይ ለመወርወር አንቆ ማን እንደላከው ደግሞ ደጋግሞ ይጠይቋል። ልጁ ግን ለመናገር ፍቃደኛ አልነበረም። የልጁ አባት ማን ነው ያልኩሽ እኮ ነው። ማን ነው? እውነቱን ንገረኝ። እውነት ያንተ ነው። እውነቴን ነው የምልህ። እስኪ ይህንን ተመልከችውና ምላሹን ስጭኛ። ተመልከችው። አንተ ድደብ፣ ማን የላከ እያልኩ እኮ ነው። ንገረኝ፣ ማን የላከ? አትግደለኝ እባክህ እኮ ተናገር። ተው እባክህ። እሺ እንግዲህ በጣም አዝናለሁ። ልጁ ተወኝ እያለ ያለቅሳል። ፖሊሶች ቦታው ላይ ይደርሳሉ። ቦታውን በዓይናቸው እየቃኙ ነበረ። ድንገት ግን ያ ልጅ ተምዘግዝጎ ከህንፃው ላይ ወድቆ ሲዘረር ያያሉ። እጅግ በጣም ይደነግጣሉ። ድንገት በወደቀበት አቅጣጫ ቀና ሲሉ ፖይራዝ ሽጉጡን እንዲያዘ ቁልቁል እየተመለከተ ያዩታል።